ሰላም ጤና ይስጥልኝ። በዚህ ቪዲዮ የአይሙ ምርት የሆነውን በሶላር እና በዋይፋይ የሚሰራውን ሴልስሪሲ የተባለ ያለምንም ገመድ ለቤታችሁም ከቤት ውጭ ላለ አገልግሎት የምትጠቀሙበትን ካሜራ ፊቸሮች ላሳያችሁ። ይህንን ካሜራ ለመጠቀም በመጀመሪያነት ዋይፋይ የግድ ያስፈልጋችኋል። ዋይፋያችሁን ካዘጋጃችሁ በኋላ ይህ ካሜራ አንድ ቦታ ላይ የሚቀመጥ ነው። አንድ ቦታ ላይ ከተቀመጠ በኋላ ወደ ግራና ወደ ቀኝ እስከ 98 ዲግሪ በአንድ ጊዜ ያስገባላችኋል። ወደ ላይና ወደ ታች ደግሞ እስከ 54 ዲግሪ ድረስ ያስገባላችኋል። ካሜራውን በስልካችን ማሽከርከር አንችልም። ይህንን ካሜራ አንድ ቦታ ላይ አንድን ቦታ እንዲቆጣጠር ማስቀመጥ ነው የምንችለው። መቀየር ወይም ደግሞ ማሽከርከር ከፈለግን በእጃችን ነው ይህን ነገር ማድረግ የምንችለው። 360 ዲግሪ እየተሽከረከረ እንደ ሌሎቹ ካሜሮች አይቀርጽላችሁም። አንድ ቦታ ላይ ፊክስ ተደርጎ ነው የሚገጠመው ማለት ነው። ካሜራው በ2K ሪዞሉሽን መቅረጽ ይችላል። ያ ማለትም እስከ 8 ጊዜ ድረስ ዙም እያደረጋችሁ ማየት ትችላላችሁ። ፊት ለፊትም እስከ 120 ሜትር ድረስ ያለን እንቅስቃሴ በደንብ አድርጎ ያሳያችኋል። ካሜራው ድምፅ ማስተላለፍ ይችላል። ከስልካችሁ ወደ ካሜራው መናገር ትችላላችሁ ማለት ነው። ከዚህ በተጨማሪ ይህ ካሜራ እያንዳንዱን እንቅስቃሴ በእጅ ስልካችሁ ላይቭ ሲያሳያችሁ ያለፋችሁን ነገር ደግሞ እየቀረጸ እንዲያስቀምጥ ከፈለጋችሁ በእነዚህ 3 መንገዶች በመጠቀም ያለፋችሁን ነገር ሪከርድ አድርጎ ያሳያችኋል። የመጀመሪያው ይህ ካሜራ ክላውድ ላይ መረጃዎችን በማስቀመጥ ያለፈውን ነገር ኢንተርኔት ላይ ወይም ደግሞ ክላውድ የሚል ፊቸር አለው፣ እዛ ላይ ገብታችሁ ማየት ትችላላችሁ። ይህ ብዙዎቻችሁ ላይ አመቻችሁ ይችላል፣ ምክንያቱም በክፍያ ስለሆነ። ሁለተኛው ቀጥታ ወደ ስልካችሁ እየቀረጸ እንዲያስቀምጥ ማድረግ ትችላላችሁ። ሶስተኛው ደግሞ ስልካችሁ ላይ ቦታ እንዳይዝ ከፈለጋችሁ ሚሞሪ ካርድ ካሜራ ውስጥ በማስገባት ያለውን እንቅስቃሴ ሚሞሪ ካርድ ላይ ሪከርድ እያደረገ እንዲያስቀምጥና በኋላ በአፕሊኬሽን አማካኝነት የተቀረጸውን ነገር መልሳችሁ እንድትከታተሉ ይረዳችኋል ማለት ነው። ይህ ካሜራ ከራሱ ጋር የሚመጣ 5000 mAh ባትሪ አለው። ከዚህ በተጨማሪ ደግሞ እንደምታዩት ከራሱ ጋር የሚመጣ ሶላር ፓናል አለው። ስለዚህ መብራት ጠፋ አልጠፋ ምንም አያሳስባችሁም። 24/7 ካሜራው ያለውን ነገር ይቆጣጠርላችኋል። ይህንን ካሜራ ለቤት ውስጥም ለውጭ መጠቀም ትችላላችሁ። ለቤት ውስጥ መጠቀም ከፈለጋችሁ ሶላሩን በመንቀል ቀጥታ ኤሌክትሪክ ፕላግ አድርጋችሁ ባትሪ ስላለው ያለውን ነገር ቀጥታ ሳይቆራረጥ ያሳያችኋል ማለት ነው። ይህ ካሜራ ከዚህ የዘለለ ደግሞ ፀሐይ፣ አቧራ፣ ዝናብ መቋቋም የሚችል ካሜራ ነው። ስለዚህ ለውጭ፣ ለፋብሪካዎች፣ ለቤት ጥበቃ እንዲሁም ለመጋዘን፣ ለማንኛውም ከበድ ላሉ ቦታዎች ላይም መሆን የሚችል ካሜራ ነው። ይህንን ካሜራ የምትፈልጉ ከሆነ ከስር ባለው ስልክ ይደውሉልን። ከ1 ዓመት ዋስትናና ከነፃ ገጠማ ጋር ያላችሁበት መጠን እንሰራላችኋለን። መልካም ጊዜ።